ያው ከእናንተ ጋር ይሁን እንደምን ቆያችሁ? በጌታ የተወደዳችሁ ጸጋ ይብዛላችሁ። የጌታ ቃል ለመስማት ጥቂት ደቂቃ ብቻ እየኖራችሁ ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ። ጌታ ይባርካችሁ። ማለዳችን በክርስቶስ ቃል እንጀምር። ጸጋ ይብዛልን። አብረን የህብረትን ጸሎት እናመስግን። የህብረት ምስጋና ምድር ሁሉም ለእግዚአብሔር እልል ይበል፣ ለስሙ ክብርም ይዘምር። ውዳሴንም አድምቁ። እግዚአብሔር እንዲህ ይበሉ፣ ስራህ እንዴት ግሩም ነው! ጠላቶች ከኃይል ታላቅነት የተነሳ በፊት ይዋረዳሉ። ምድር ሁሉም ይሰግድልሃል፣ በዝማሬም ያመሰግናሉ፣ ለስሜም ይዘምራሉ። ኑና እግዚአብሔርን ያደረገውን እዩ፣ በሰዎች መካከል ስራውን አሳፋሪ ነው። ባህሩንም ይብሳ አደረገው፣ ወንዙንም በእግር ተሻገሩ። ኑ በእርሱ ደስ ይበለን፣ በኃይሉ ለዘላለም ይገዛልን። በኃይሉ ለዘላለም ይግዛል። ዓይኖቻችን ሕዝቦችን ይመለከታሉ። እግዚአብሔርን እንግዲህ አመፀኞችን ቀና ቀና ይበሉ። ሕዝቦች ሆይ አምላካችን ባርኳ፣ የምስጋና ድምፅን አሰሙ። እኛ በሕይወት የምንኖረው እረኛችን እግሮቻችንም ከመሸረተት የሚጠብቅ እርሱ ነውና። አምላክ ሆይ አንተ ፈተንከን፣ እንደ ብርም አነጠርከን፣ ወደ ወጥመድም አገባህን። በጀርባችን ሸክምንም ጫንህብን። ሰዎች በራሳቸው ላይ እንደሚፈነጩ አደረገን፣ በራሳችን ላይ እንዲፈነጩም አደረገን። በእሳትና በውሃ መካከልም አሳለፍከን። የኋላ ግን ወደ በረከት አመጣከን። የሚቃጠል መስዋዕትን ይዤ ወደ መቅደስ እገባለሁ፣ ስለቴንም ለአንተ ይፈጽማለሁ። በመከራ ቀን አፌንም ያወጣው በከንፈሮቼ የተናገርሁ ስለቴን ነውና። ፈረዳዎችንም የሚቃጠል መስዋዕት አድርጌ አውራ በጎችንም የሚጥስ ቁርባን አድርጌ አቀርብልሃለሁ። ኮርሞችንና ፍየሎችንም እሰዋለሁ። እግዚአብሔርን የምትፈሩ ሁሉም ኑና ስሙ። ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኽኩ፣ በአንደበቴም አመሰገንኩ። ኃጢአቴ በልቤ አስተናግጄ ቢሆን ኖሮ ጌታ ባይሰማኝ ነበር። አሁን ግን እግዚአብሔር በእርግጥ ሰምቶኛል፣ ጸሎቴንም አዳምጦኛል። ጸሎቴንም ያልናቀ ምሕረቱንም ከኔ ያላራቀ እግዚአብሔር ምስጋና ይድረሰው። አሜን። ቅዱስ አባት ይባረክ። ተባረክ። አንብቡ።